ጤና ይስጥልኝ የፕሮግራማችን ተከታታዮች፣ በዛሬው ዕለት ትንሽ ለየት ባለ መልኩ በኢትዮጵያ ታሪክ ውስጥ ከ1970ዎቹ አጋማሽ ጀምሮ እስከ 1990ዎቹ መጨረሻ ላይ እንዲሁም ደግሞ እስካሁን ድረስ ደግሞ ስንሰራው ወይም ሲሰሩ የነበሩት እና ደግሞ ከ1990ዎቹ አካባቢ ጀምሮ ደግሞ እስካሁን ድረስ ደግሞ እየሰሩ ያሉት የኢትዮጵያ የዜማና የግጥም ደራሲያን ተሰባስበን ለየት ባለ መልኩ ከእናንተ ጋር እንጫወት፣ እንዝናና፣ ቁም ነገርም እናስጨብጥ፣ ያለፍንበትን ታሪክ ያለፍንባቸውን የስራ ዘመናት ለማስታወስ እርስ በርስ ለመጠያየቅ ዘና ፈታ ባለ መልኩ ልንነጋገርበት እንግዲህ ከ1975ዎቹ አጋማሽ እንግዲህ ይልምሽ ገብራ ማለት ይልማ ገብራ ማለት እኔ ያለው አበበ ብርሃንና ጸጋይ ደቦጭ አሉ። ከ90ዎቹ ጀምሮ ደግሞ እስካሁን ድረስ ደግሞ ያው ወጣቱ አማኑኤል ይልማ ማዕከላችን ይገኛል። የዘመኑን አብዛኛውን ስራ በመሸፈን ይታወቃል አማኑኤል ይልማ። ሌሎችም አሉ በስም ጠቅሳቸዋለን ቆይተን እና በአጋጣሚ የዛሬ ትንሽ ከዚህ ትንሽ ጨመር ያለ ኃይል ነበረን። ምናልባት በራሳቸው ጉዳይ ምክንያት የዘገዩ ወይም ያልመጡ ጓደኞቻችን አሉ። ከአንጋፋዎቹ ለግጥምና ዜማ ደራሲ አየለ ማሞ ራሱን የደወልኩለት ትንሽ ከከተማ ወጣ ብሎ ነበረ። ሞገስ ተካም ትንሽ በራሱ ምክንያት እንደዚህ አመም አድርጎት ራሱ ቀርቷል። የኔው አካሉም እንደዚሁ ተደውሎለት ነበር። የአየር አላመረውም እንደዚሁም ዘላለም መኩሪያና እነ መሰለ ጌታሁን በራሳቸው ምክንያት ስለቀሩ ግን በዚህ ፕሮግራም ላይ ለመሳተፍ ፈቃደኛ እንደነበሩና ከኛ ጋር አብረው እንዳሉና እነሱን ወክለን ነው እንግዲህ ዛሬ የምንጫወተው የምንዝናናው እና እንግዲህ ፕሮግራሙን ደግሞ በአጋፋሪነት ይመራልን ወጣቱ አማኑኤል ይልማ ይሆናል። ሰተነዋል አልሰተነውም? በድምፅ እኔ አቤ ለሁለት እንመራዋለን። ችግር የለም እናንተ ይሻላል። አቤ በመሀላችን ተገኝተ ደግሞ ይህንን ትልቅ እድል አግኝተን ያለፈውን ወደ ኋላ መለስ ብለን አሁንም ወደፊቱ ደግሞ ያለውን ነገር በሚያዝናና ሁኔታ በሚያስተምር ሁኔታ ደግሞ ታሪካችንን እያወራን እንግዲህ ፕሮግራሙን እንጀምራለን። ለተመልካች ምናልባት ግልጽ እንዲሁም በደንብ ራሴን ላስተዋወቅና አንድ ዙር እናስተዋወቃቸው። እሺ፣ ራሴን ከማስተዋወቅ ልጀምር። አማኑኤል ይልማ የሙዚቃና የግጥም ደራሲ አቀናባሪ እንዲሁም ፕሮዲውሰር ነኝ። በመቀጠል አበበ ብርሃኔ ይባላለሁኝ። የዜማና ግጥም ደራሲ ፕሮዲውሰር፣ በተጨማሪ የቀረብነው የፍቅር አዲስ ባለቤትነት ይላል። ድምፃዊነትን በደንብ አልፎ አልፎም ደግሞ ደስ ሲለኝ እዘፍናለሁ። በጣም አሪፍ። እሺ፣ ጸግሽ ጸጋይ ደቦጭ የግጥምና ዜማ ደራሲ፣ ሌላ አልፎ አልፎ እንዳበበ ይልኝ እንዳበበ አልፎ አልፎ ይልኝ። ገጣሚ ይልማ ገብራ ነው። እዚህ ጋር የሚሰማኝ አንድ ነገር ምን አለ፣ እንደ እድል ሆኖ የኢትዮጵያ ሙዚቀኞች የሚሰባሰቡበት መድረክ አለመፈጠሩ እስከዛሬ እንጂ ያ እድል ተፈጥሮ ቢሆን ዛሬ እዚህ የክልሉ ደራሲዎች እንደኛው ዜማ ግጥም የሚሰሩ መሀላችን በኖሩና ምን ያህል በሞላን ነበርና ያ በወደፊቱ የኢትዮጵያ ሙዚቀኞች ማህበር እድል ላይ የሚንጠለጠል ተስፋ ነው ብዬ ነው የማምነውና እሱ ቢኖር ሁላችንም እንደሚያስደስተን ነው፣ ሙሉነታችን እንደሚታየን ነውና አሁን ባለው እድል ግን ተጠቅመን እኛ ቀርበናል እና ይልማ ገብራ ይባላል። አሁን ይሄ ፕሮግራም የመጀመሪያ ይመስለኛል እድሉን የሚያገኘ ነው። በመቀጠል ግን በክልል ውስጥ በአጠቃላይ ደግሞ በተለይ ታለንታቸው ገና ደግሞ አንድም ሁለትም ስራ እየሰሩ ገና እየወጡ ያሉ እንትኖች አሉ። እሱን ሁሉ ደግሞ በአንድነት ከኛ ጋር ሆኖ ደግሞ የሚቀርቡበት ጊዜ ይፈጠራል ብዬ አምናለሁ። አቤ ነው የቀረው። የተለየ ታለንት ካለም ንገረን ዛሬ። እሺ፣ እኔ አበበ መለሰ እባላለሁ። የግጥምና የዜማ ደራሲ ነኝ። ያው በትርፍ ምሮ እንኳን ያኔው ያው ሙዚቃ አቀናብራለሁ። ብዙ ጊዜ ባይሆን ስራዎቼ ላይ በድሮ ዘመን ከሮሃ ጋር መሀል ላይ የሚገቡ ነገሮችና የሙዚቃ ቅንብር እንትን ሞክራለሁ። ውጭ ግን ሌላ ነገር የለኝም። በኋላ እንግዲህ እንመለሳለን። እኛ የምንጠይቀው በተለይ አሬንጅመንቶች ላይ
ወደ በኋላ እንመለስበታለን። እሺ እንግዲህ